ዳይመንድ ሰውዬ ያያተንም ቆያች ትንሽ ሰይጣን ምንድነው ያስነካች? ለምን አትዋትም? አይደል አቤት ፈረንጅ ምን ይላል? ቲንክ ቢግ ስታርት ነው ይላል። ቤኪ ባክ እንደዛ ያጠያቂ አጠይቅ። ለምን ነው እንደዚህ ምጮል? ህልም አይከለከል። ማስቸገር አንድና ሁለት አለ። ራሴን ትንሽ መስማት ፈልጋለሁ። የትምህርት ማስረጃሽ ማየት ይችላል? ክላስ ከጨረሰሽ ቀጥታ ወደ ቤቷ አትመጣም እንዴ? መጀመሪያ ፊት ላይ ያለውን ቡን የሚል አመድክን አጥፋሽ። አንቺ ቆሻሻ እንዴ! ለምን ከየት መመራ ካልወሰደች? የበፊት ጓደኛዬ ናት። ከዚህ በላይ ምን ታደርጉልኝ ይመስል? እኔ መቼ እሳቸውን ቃል መናቅ ይሁንና ለሊ ኪንጉ ነገር የምረን ነው እንዴ? ማን ነው መኝታ ቤት ድረስ የገባው? ቤኪ ምን አለሽ? ቆየንበት መሰለኝ። የት ናችሁ እያለ ነው። አንቺ ቶሎ ተመለሽ። በቃ ዴቭ ጋር እንዳልሄድን ካወቀ ያዝንብሻል። እሺ በቃ ላይ ነኝ እንሂድ። አይ አንቺ ወደ ቤት ተመለሽ። እኔ ዴቭን ደውዬ ላገኘው ነው። እሺ በቃ ላይ ተረጋግተሽ ያለውን ነገር ሁሉ ነው ማስረጁ። እሺ እሺ ለልይ አራዩል ተረጋጋ። ምን ይሆንከ ነው? አደይ ዶክተር እንዴት ነሽ? አደይ ጓደኛሽ ለሊ ወደ ቤት ሄዳለች። ኦኬ አንቺ ዘወር ያለሽ ማለት ነው? አረ እንደዛ እንኳን አይደለም። አረ ስቀልድ ነው። ለማንኛውም ወደዛ ስለሆንክ ነው የበዛልሽ እንጂ። አይ ቅርብ ነው እኮ ደርሻለሁ። መቼም በእግርሽ መኪናውን አትቀድሚውማ። እሱማ ልክ ነህ። እሺ በጣም እንደዛ ወይስ ክላስ አለች? ወይ በዚህ ልብ ቆይ ማን ነው እንደዛ ጨብቆ? ምን እየሆንሽ ነው? አስደነገጥሽኝ እኮ። ያምሻል እንዴ? ቆይ ማን እየጠበክ ነው? ባለ ጉዳይ ማናት እሱ? አታውቂያት? እንዴ ኮሌጅ እኔ አላምንም ወንድሜ። ብቻ ፍቅር እንዳይሆን እየጠበካት ያለው እሷ ብቻ ናት። እዚህ የምትማረው ያለሽ ማን ነው ደግሞ? ኧረ እባክህ እኔ ልሸውደኝ ነው። ቆያች ትንሽ ሰይጣን ምንድነው ያስነካች? ለምን አትዋትም? የኔ ቆንጆት አትጋተሽኛ። ወደ ጉዳይሽ እጠፍ ማለት ነው። ሰማኛለህ? እኔ ባንተ ምክር ሌላ ምዝዝ ውስጥ መግባት አልፈልግም። አርፈ የምትቀመጥ ከሆነ ተቀመጥ። እሺ እቴ። ቆይ ግን ወዴት ነው እየሄድሻለሽ? ዶክተር ጋር። ምን ልትሆኚ? መቼስ እንደዚህ አይነት እድል ተከፍቶ አሳልፊው አትለኝም። አንቺ እቴ ባትሆኚ እኮ ይቆጨኝ ነበር። እና ምን ልታደርጊ ያሰብሽ? የዛሬ ወሳኝ ዓላማዬ ወረቀቱን ለዶክተር ማሳየትና ሆስፒታል ውስጥ መቀጠር ነው። ኦኬ። ያለሽ እውቀት ያለሽ የትምህርት ደረጃ ግን በቂ ነው ትያለሽ? አዎ መቼስ መርፌ መውጋት አያቅተኝም። ብቻ ይሳካ እንጂ ካሰብነው በላይ ብዙ ነገሮችን እናሳካለን። ይመችሽ፣ ያርግልሽ እቴ። ማገዝሽ ነገር ካለ ደግሞ ማጮ ብቻ ነው የሚጠበቅብሽ። እሺ ዳኒ እደውላለሁ። አንተም ግን እዚህ የምትል ከሰከሰውን ነገር አቆም። ኦኬ። ማጂኒያት ደግሞ ቆይቼ የኔ አለች ማለት ነው። ልሄድብሽ ስል መጣሽ። አንዴ ደግሞ ማን ነው እንደዚህ የምትጠብቂው? ያኔ ፍቅር እያሾፍሽ ነው? አይ አይደለም፣ ደስ ብሎኝ እየሳኩ ነው። አሁን ምን ፈልገን የመጣው? አንቺ ነው የኔ ቆንጆ። ሌላ ማን እንፈልጋለሁ? አንተ ቆይ ለምን ትከታተለኛለህ? አትሰማም እንዴ? ተወኝ አልኩ፣ በቃ ተወኝ። እሺ እተውሻለሁ፣ ግን በአንድ ነገር ስንስማማ ነው። ምን? ዛሬ ውሎሽን ከኔ ጋር ትያለሽ። ከዛሬ በኋላ ግን አይንሽን እንደማላየው ቃል ገባልሻል። አልገባኝም።
ካንተ ጋር ወዴት ነው የምሄደው? እሱ ለኔ ተይ። አይ እኔ ካንተ ጋር ወዴትም አልሄድም ዳኒ። እሱ መብትሽ ነው፣ ግን ሳትፈልጊ በግድ ልትመጪ አደርግሻለሁ። እንዴ ምን ነክቶሃል? ምን ያደረክ ነው? ልቀቀኝ! ከትምህርት ቤት ደጃፍ ቆሜ ያጣሁት እስካሁን አልመጣች። ምን ይባላልሽ? ሰዓት ሄዶ እንደሞ ማን ይጣ ለሮማኒ ደብዳቤ ጥፍታ ምን ያደርግሽ? ቻት ልግባ በቃ ዶክተር ደረሽ አይደል? አዎ በጣም አመሰግናለሁ። ኧረ ምንም ችግር የለም። እግረ መንገዴን ስለማውቀው። እሺ ቻው በቃ። አደይ አቤት ዶክተር። አደይ የቀጠሮውን ቀን እንዳትረሱ። እሺ አንረሳም። ቻው። ሄሎ ሲስተር፣ በጣም ይቅርታ ያው እየመጣሁ። ወይኔ ዩኤል፣ ቆይ ምን እየሆንኩ ነው? አደይ እንዴት ናት? የት ነበርሽ? ለምንድን ነው እንደዚህ የምትጮህ? አደይ ዴቭ ጋር እንሄዳለን ብላችሁ ነበር የወጣችሁት፣ ነገር ግን እሱ ጋር አልነበራችሁ። ቆይ ወዴት ሄዳችሁ ነው? ይሄው አሁን መጣሁ አይደል? እኔ አሁን አላልኩም፣ ቅድም ነው ያልኩሽ። ደግሞ ለምንድን ነው በዴቭ የምታሰቡት? ኧረ ሰበብ አልነበረም። ታዲያ ነበራችሁ? ወደ አንተ እየመጣን ነበር እኮ እኔና ሌሊ። ኧረ አዎ ባቡሬ። እሺ ለሌት አለች ታዲያ? ወደ ቤት ተመልሳለች። ለምን መጣች? ለምን ትመለሳለች? ትንሽ አመማትና ተመለሰች። እየዋሸሽኝ ነው አደይ። አሁን ቅርብ ሰዓት አውርቻት ነበር ከዴቭ ጋር ነን ብላኝ ዋሸች። አንተን እኮ ላለማስጨነቅ ብላ ነበር። በጣም ይቅርታ። ይኸውልሽ አደይ ያደረጋችሁን ነገር ልክ አልነበር። እሺ አሁን ቤት ነች? አዎ ቤት ናት። በቃ እሺ በሉ። ደህና ነሽ ግን? አዎ ደህና ነኝ። እና እኔን ፈልገሽ ነው ወይስ? ኧረ አንተን ብዬ ነው። አሁን ማውራት እንችላለን። እሺ በቃ ወደ ቤት እንሂድ። አይ ሌላ ቦታ ነው። እሺ ግን ምን አላፈኩሽ? እስኪ በመጨረሻም ከ3 ሚሊዮን ብር በላይ ቅናሽ የተደረገባቸውን አፓርትመንቶች ለሽያጭ አቅርበናል። በፒያሳ፣ ሳር ቤት፣ አዋሬና አያት ያለምንም የዋጋ ጭማሪ በተዋሉበት ሙሉ ክፍያ በሂደት ከፍለው ማጠናቀቅ የሚችሉበት በ10% ቅድመ ክፍያ ከ1 ሚሊዮን ብር ጀምሮ የመኖሪያ ቤቶችን እንዲሁም በ2.5 ሚሊዮን ብር ሙሉ ክፍያ የንግድ ሱቆችን ለጥቂት ጊዜ ብቻ እየሸጥን እንገኛለን። የዚህ ድል ተጠቃሚ ለመሆን ፈጥነው ይደውሉ። ቴምር ፕሮፐርቲስ። እንዴት ያለ ነገር ነው እናንተ? ይዋ ከትምህርት ቤት ወጣው ካለች ቆየች፣ እስካሁን የለችም። ፈለኩ በማላቅበት ቀይ በማላቅበት ሀገር እንደው ቤት ከገባች እስኪ ደውዬ ልጠይቅ። ሃሎ እትዬ፣ ሰላም ነው? ደግኖት? እኔ የምለው ፍቅር ቤት ግድም መታለች እንዴ? አልመጣችም? አይ አለን እንመጣለን። እንዲሁ ነገሩን ነው እንመጣለን። እሺ ቤት አባቷ ገባች ይባላል። አይ ከዚህ በላይማ አልጠብቃትም። ውድዋ ነው። ዳይመንድ የቺን ፍቅር አይታታል? ፍቅርን አይታታል ይለኛል እንዴ? እኔ ምን ቤት ነኝ ፍቅርን የማያት እንዴ? ሞግዚቷ ጠባቂዋ አንተ ያት እንጂ እኔ ምን አገባኝ? ወይ ጉዴ! ምን እንደሚሻለኝ አላቅም። በቃችንም እንጀራችንም ስራ መባረሪ ነው እንግዲህ። በቃ ከክላስ አልወጣችሁ ይሆናል። ምን ያነጫንጫል? አጠብቃትም። አይ ዳይመንድ ወጣው ብላ ከደወለች ስንት ሰዓት አስቆጠረች? ስቆይባት ጊዜ ወደ ቤት ሄዳ ነው የሚሆነው። አረ የለም አሁን እህትዬ ጋር ደውዬ ጠየቅኩኝ፣ ቤት አልደረሰችም። ታዲያ አንተ ምን ጨነቀ? ካጣት ወደ ቤት አትሄድም እንዴ ዝም ብለህ? አረ አንተ ሰው ተው። እቤት ስገባ እትዬ መች ያስገቡኛል ሳልይዛት? አንተ ደግሞ እንደው ድሮ የቀረ ስግጥ የምትለው ነገር አለ። በቃ በሙድ ለስለስ ብለህ ነው አመገበው። ለስለስ ብለህ ትነግራቸዋል። አረክ ፍቅርን ወይ ጥላት መጣ ሲሉኝስ? ይኸውልህ
ከትምህርት ቤት ስትወጣ ተገናኝተን አብረን እየመጣን ነበረ። ከዛ በኋላ ነይ ወደ ቤት እንሂድ ስላት አይ እኔ ቆይቼ ነው የምመጣው አንተ ሄዳለችኝ። ኧረ ተይ እትዬ ይቆጣሉ ስላት እኔ እመጣለሁ ብላት ስትቆጣኝ ጊዜ በቃ እኔ እንዳላስከፋ ብዬ ጥያት መጣሁ አትልም? አሃ ለካ እንደዛም ይቻላል። ታዲያ እሷ የትም እየዞረች ታዲያ አንተ ምን ቦጣ ነው እሷን የምትጠብቀው? አይ ዳይመንድ እየዋ እኔ እኮ ያኔ ልጅ እያለ ሱቅ ስትላክ ዳቦ ለመግዛት ሄደ መንገድ ላይ ዳቦውን ስጋውን ቦጭቅ አውጥተህ ልጥፍ አድርገህ ለቤተሰብ ስትመልስ እኮ ነው ሞላጫ ሌባ እንደምትሆን ያወቅኩት። ኧረ ወዲያ እንደዛ ነው ምነው እንኳን ነገርከኝ። እናሳ እንዴ እኔ እኮ እንዳንተ እኮ ጭንቅላቴ ጸጉር ለማብቀል ብቻ ልጠቀምበት። ፈረንጅ ምን ይላል? ቲንክ ቢግ ስታርት ነው ይላል። ይኸውልህ ዛሬ ገና የሚጠቅም ሀሳብ አመጣ። ናኒ በቃ ናና። ኧረ እባክህ አንተ እኮ ሞግዚትነቱ ለምዶብህ እኔንም ጠብቀህ ወደ ቤትህ ካልሸኘው ትለኛለህ። ኧረ ወዲያ አሽፈሞታል። ዲንግ ዲንግ ማስቲካ የተመጠጠ ሸንኮራ ከመምሰል አይሻል? ና አሁን እባክህ አፋልገኝ እባክህ። ወደ ዘይድ ምንድን ነው ማፋልገኝ? እባክህ አፋልገኝ። አንተ ደግሞ ምን አለ በዚህ ቀን እንኳን አብረኝ። እኔ እኮ አይደለሁም አንተ እኮ ነው የሚከፋው። ዳይመንድ ሰውዬ እያያት አይደለም እንዴ? ምንድን ተወጣው? ና እባክህ አትፍራ። ና የማንንም ሀብታም ትፈራለህ እንዴ? ድሀ በሆንም እኮ የኔ ጌታ ጀግና ነኝ። አንተ ቆይ ምን አስበህ ነው? አንተ ባለ መኪና ስለሆንክ እኔን መቅጨት አለብህ እንዴ? ትንሽ አያሳፍርም እንዴ? ምን ለማለት ፈልገህ ነው? እኔ እኮ የተከበርኩ እኮ አሹ ቀብራራው ባላገር እባላለሁ። ልንገርህ ማንነቴ። በጣም ይቅርታ የኔ ወንድም፣ ትንሽ አስቸኳይ ስራ ገጥሞኝ ሀሳብ ውስጥ ገብቼ ነው። በጣም ይቅርታ። ውይ እንዴት ያለ ረጋ ያልክ ሰው ነህ እባክህ። እኔንም አረጋጋኝ። አቤት ግድ የለም ጥሩ ሰው ነህ አንተ። አይቻለሁ፣ እንደዚሁ አይቻለሁ። እኔም እኮ ጥፋት አለብኝ። አየህ የኔ ወንድም፣ እኔም እያየሁ መሄድና እያየሁ መታገል ነበረብኝ። አንድ አለ ግብረ ገብ የማያውቅ ቦዘኔ ልጅ ከኔ ጋር ነበር፣ እሱ አሳስቶኝ ነው። እሺ የኔ ወንድም እግዚአብሔር ያክብርልኝ። ስለሸኮልኩ ነው። በጣም ይቅርታ። ይኸውልህ ግን ለሌላ ጊዜ እቺን ዜማ ጋብዛለሁ። አሽከርክር ረጋ ብለህ ረጋ ብለህ አትቸኩል ትደርሳለህ ዘና ብለህ ሲል አልሰማህም በሬዲዮ? በጣም ግድ የለም። አቤት እንዲህም አይነት አስተዋይ ሀብታም አለ እባካችሁ። እንዴት ያለ ረጋ ያለ ሰው ነው እባክህ። አቤት ፍቅር፣ አቤት ፍቅር፣ አቤት ፍቅር፣ አቤት ፍቅር፣ አቤት እንዴት አባቴ እፈልጋታለሁ በለኝ እኔ ጌታ ደህና ሁንልኝ። አቤት አቤት አቤት። ሮሚ አቤት። እነዚህ ልጆች ስልክም አያነሱም። ምን ሆነው ይሆን? እየመጡ ይሆናል እትዬ። አሹም አብሯት ስላለ እርሱ አይጨነቁ፣ ይመጣሉ። ይሁና። በር ተንኳኳ መሰለኝ። ሮማን እስቲ ሂጂ ክፈች። እሺ እትዬ። ማሚ ሩታ ዙረት ጀመርሽ አይደለ? ኧረ እንደሱ እኮ አይደለም ማሚ፣ ስራ ጀምሬ ነው። ነገሩ ሰላም ነህ? እንዴት ነህ ኪንጎ? ሰላም መጣ? ይመስገን እትዬ፣ በጣም ነው የማመሰግነው። እስቲ ከምስጋናው በፊት ና ቁጭ በል። እንዴት ነው ታዲያ? ከዚህ በፊት ሰርተህ ታውቃለህ? ማለቴ ተማሪ እያለሁ የቀን ስራ ሰርቻለሁ። ቀለም መቀባትም እችላለሁ። ጥሩ ኪንጎ፣ ስራ ያገኘውልህ በጣም ከማከብረው በጣም ከምወደው ቤተሰቤ ቢሮ ነው። አመሰግናለሁ። ቆይ ከዛ በፊት ግን አንተ ልጠይቅ የምፈልገው ነገር አለኝ። ምን? ሱስ አለብህ? አረ በፍጹም የለብኝ። እሺ፣ በታማኝነት ልጅነቴ ሳያታልለኝ እሰራለሁ ካልክ ጥሩ ነው። ነገ ከነገ ወዲያ የምታድግበት ነው። ስልኩን ሰጥህና ትደውልለታለህ። ከዛ ስራ ትጀምራለህ። ምን ልጠንቀቅ? እንዳታስወቅሰኝ። አሹ በተደጋጋሚ ተጨንቆ ስለጠየቀኝ ነው። ያው በልጅነት ስራ ፈተህ መቀመጥ ሞራልን ይነካል። ደግሞም ወጥቶ መግባቱ ይሻላል እና ጠንከረ ስራን ስራ። እሺ። አረ ያስቡት፣ ይሄ ለእኔ ትልቅ እድል ነው። በጣም ነው የማመሰግነው። ችግር የለውም የኔ ልጅ፣ ዋናው አንተ ይሳካልህ። እሺ፣ አመሰግናለሁ። በል ስልኩን ያዝና ወጥተህ ትደውልለታለህ። ለሊ ምን ሆናል? የት ነበርሽ? ከአዴ ጋር ነበርኩ። ከአዴ ጋር እንደሆናችሁ አውቃለሁ፣ ግን የት ነበራችሁ? ለምንድን ነው እንደዚህ እያልክ የምትጠይቀኝ? የተፈጠረ ችግር አለ እንዴ? ለሊ ዴቭን አግኝቼው ነበር።
ከሱ ጋር ነበርሽ? ቤኪ እባክህ እንደዚህ አይነት ጥያቄ አትጠይቅ። እኔ ለራሴ በጣም አሞኝ። ምን አይደለሽም እንዴ? እባክህ ቤኪ ውሃ ልታመጣልኝ ትችላለህ? አትደናገጥ ቤኪ። ቅድም ትንሽ ራሴን አሞኝ ነበር እና እርሱ መስሎ። የኔ ቆንጆ በጣም ይቅርታ፣ እንደዚህ አሞሽ አንቺ ላይ መጫወል ነበረብኝ። ችግር የለውም ቤኪ፣ አሁን እኮ በጣም ደህና ነኝ። ደግሞ የተለመደ ነገር። ቆይ ለሊ፣ ከዚህ በፊት ነስሮሽ ያውቃል እንዴ? አዎ ማለት ያው አንዳንድ ጊዜ። እሺ ለሊ ነይ ተነሽ በቃ። ወዴት ቤኪ? ለሊ መታከም መዳም ማገገም አለብሽ። ህክምና ያስፈልግሻል። ቤኪ አትጨነቅ፣ አሁን እኮ በጣም ደህና ነኝ። እንዴ ለሊ እንዲህ የደማሽ እንዴት ደህና ነኝ ትኛለሽ? ቆያስ ዶክተር ቢሆን ዶክተሬቱን በመስኮት ነው እንዴ ተቀበለው? ለምንድነው እንደዚህ ያመመሽ ደህና ነሽ? ምን ጤነኛ ስለሆንኩ ነው። ለሊ እሱን እርግጠኛ መሆን አይቻልም። እኔ በጣም እየተጨነቅኩብሽ ነው። ይቅርታ ቤኪ፣ በእኔ ምክንያት እንድትጨነቅ አልፈልግም። በቃ ለሊ እሱ አንቺ አይመለከትሽም። እኔ እንሂዳ። ወዴት? መታየት አለብሽ። እንደዚህ የሆነሽ እያየው ደህና ነኝ አትበይ። መታየት ይኖርብሻል። ቤኪ እባክህን አትጨነቅ። እኔ እኮ አሁን በጣም ደህና ነኝ። እርግጠኛ ነሽ ለሊ? አዎ ቤኪ። ለሊ ግን አመሲም ልቤ በጣም እየፈራ ነው። ብቻ ሁሌም ደህና እንድትሆኚ ነው የምፈልገው። ምን ነው ብላ ምን ሆነሽ ነው? አይ የለም። ታዲያ የሁሉ እንባ የሞተ ዘመድ አለሽ እንዴ? ምን ነክቶሽ ነው? እማዬ ወየኔ ልጅ ፍቅር ሲይዝ እንዴት ነው የሚያደርገው? ምን ነው ልጅ አዲስ ነገር አለ እንዴ? አይ እማዬ። ታዲያ ምንድን ነው? ይቅርታ እማዬ። ለምን ነው ይቅርታው? ብርሃን ሳልወድ አልቀርም። ማን እዚህ ተመልሶ ከመጣ ጀምሮ ለሱ ያለኝ ነገር በጣም እየተሰማኝ መጣል። ማን ነው እሱ? ምንድነው ብርሃን? ዴቭን አፈቀርኩት መሰለኝ። ምን አልሽ አንቺ? እንደነገርኩሽ ነው እማዬ። ይቅርታ አድርጊልኝ። በቃ ከአቅሜ በላይ ስለሆነብኝ ነው። አንቺ ወራዳ፣ ይሄን ቅሌትሽን ማንም እንዳይሰማኝ እንደሰማሁሽ እንዴ? ጉድ እኮ ነው እናንተ። ጉድ እኮ ነው እናንተ። ዘንድሮ ጭራሽ ሴቱን ፍቅር ይዞኛል ብሎ ጭንቀት መግባት ጀምሯል እንዴ? ኧረ ጉድ ሳያሰማ አሉ። እኛ እኮ ይህን ሁሉ ሳናይ ሳንሰማ እኮ ነው እዚህ የደረስነው። አይኑሮ እንዴት ዋልክ? እንደምን ዋልሽ? እግዚአብሔር ይመስገን። እሺ እንዴት ነህ? እባክህ እግር አበዛህሳ። ለጉዳይ ነው የመጣሁት። ምን ፈልገህ መጣ? ወንድሜ ልጁን አዋርቷት ነበር። ደግሞ ዘንድሮ ልጄ አብዝተዋል እኚህ ሰውዬ። ለልጆቹ ጥሩ ባል ከመጣ መቼስ አይኑን እንደማያሽ ታውቂያለሽ። መች ለልጆቻቸው ሆነና ለራሳቸው ሀብትና ንብረት ሲሉ ነው እንዲህ የሚያስቡት። በይ አንቺ እንደፈለግሽ አስቢ። ልጅቷን ግን ተቃርኜ አፋታታለሁ የምትይ ከሆነ የማይሆን ጸብ ውስጥ ነው የምትገቡት። ከባለፈው ጀምሮ ያወራሉ። እንደው ምንም የገባኝ ነገር የለም። እስቲ አንተ ግልጽ አድርገህ አውራኝ። ልጃችሁን ነው አዴ ድል አድርጎ ለመዳር እኮ ነው የሚያስበው። እሺ ይሄ ምንም የሚያስቅ ነገር አለው? መቼስ ምን ይባላል አንተዬ፣ ህልም አይከለከል። አይ ህልም ብቻ አይደለም፣ አሁን እድሜዋ ደርሷል። የሀገሬው ሰው ጉድ ማለት አለበት በድግሱ። አይ እንግዲህ በቃ ምነው አላበዛችሁትም እንዴ? ልጅ የምትንከራተተው በሰው ሀገር በእሳቸው ምክንያት መስሎኝ አሳሯን የምትበላ። ምን አሳሯን ታያለች? ደህና ሰው ነው ከጅለት። አሁን ደግሞ ያው ከውጭ የመጣ በል አሁን አፈን ዝጋ፣ ስርዓትም ያዙ። ልጄን አይኔ እያየ የማትፈልገው ትዳር ውስጥ አላስገባትም። ማነሽ አንቺ? አቤት ምን አልክ አንተ?
ቆይ የሳቸው አልበቃ ብሎ ነው አንተም ይሄን ጥያቄ የምትጠይቀኝ? እኔ እኮ እናቷ ነኝ። እናቷ 9 ወር ሙሉ ተሸክሜ አምጬ ወለድኳት። ምን አይነት ጥያቄ ነው? ደህና ባል ሲገኝ እልል ነው እንጂ የሚባለው እንዴት ከአንዲት እናት እንዲህ ያለ ነገር ይጠበቃል? አይሄ እኔ ሐሳባችሁ መች ጠፍቶኝ ሴራችሁ መች አጣውትና ይሄን እኮ ልጄን ለአንዱ ሀብታም ድራችሁ ይሄን ገረድ ልታረጓት። የለም አታስቢ። ወንድሜ እንደነገረኝ ከሆነ ይሄኛው ከአሜሪካ ነው አመጣጡ። አይ ወገኛ ደግሞ ብለው አሜሪካ ገቡ። ታዲያስ እሱ እንደሆነ ለልጆቹ የማይሆነው ነገር የለም። አሁን ደግሞ ከፈረንጅ ጋር ያጋባት ነው። እሱ ህልማቸው ነው አልኩህ እኮ። አይኔ ያየ ግን እንደው ለማንም ነጫጭባ ነጭ አልድራትም ልጅ። እሱን ያሳይሻል። እጠብቃለሁ። ግድ የለም እኔው በህይወት አለሁ አይደለም? በህይወት ቆሜ ሳልሞት ልጄን እንዲህ ለማንም አልድራትም። አያለሁ። በይ የምትሰሚ ከሆነ ስሚ። አይካልሽ የከረረ ጸብ ውስጥ ነው የምትገቡት። እንዴ ወይ ምን ነክቷቸው ነው እኔ ሰውዬ? ደሞ ብለው እሱንም ላኩት ወይ ዘንድሮ። ቆይ ምን እየሆኑ ነው ግን? እድሜ የማያርም እንዴ? ቢሆንም ልክ አላደረግሽ። በጣም ነው ያዘንኩሽ። እትዬ ነግረውኛል። በጣም ይቅርታ አይደል? በሰዓቱ እኮ ስሜታዊ ሆኜ ነበር። በቃ አይደል? አይ አልበቃ። ወይ እንደምወድሽ ያወቅሽ ለምንድን ነው እንደዚህ የምትሆኚው? ምንም አዲስ ነገር የለም። በሰዓቱ ለሊ ምን እንደሆነች እንኳን ምንም የምናውቀው ነገር አልነበረም። በጣም ተረብሼ ነበር። አሁን ግን ተረጋግቻለሁ። ግን ዴቭ አንተም ቢሆን ልትረዳኝ ይገባ ነበር። እርግጥ ነው እኔም እንደዛ መናገር አልነበረብኝም። አደይ ታውቂያለሽ፣ የፈለገ ነገር ብናደድብሽም አንቺ መቶ አልችልም። አመሰግናለሁ። አደይ ላውጣሽ አልፈልግም። አንቺ ካጠገቤ ስትሆኚ ልቤ በደስታ ይሞላል። የኔና ያንቺን ፍቅር ችላ ማለት አይቻልም። ችላ አላልኩም እንዴ። ለሊን መጎዳትና ለራሴ አይደለው ስለመሰለኝ ነው። በጣም ይቅርታ። ዋናው መመለስሽ ነው አደይ። አሁን ወደፊት እንጂ ወደኋላ መመለስ የለም። ቆይ ምን እንዳደርግልህ ነው የምትፈልገው? መጋባት አለ። ይህን ሰሞን ልቤ በጣም እየደነገጠ። ፈርታል እንዴ? በጣም የኔ ፍቅር፣ ይህን ሰሞን በጣም ተረብሻል። አባዬ እኮ አንተን እንዳገባ ፈቅዷል፣ ግን እዛ መመለሴን ፈርቻለሁ። ቆይ እስኪ ንገሪኝ፣ አባትሽ ከተስማሙ ሌላ ምን ነገር አለ? አላውቅም፣ ግን እንዴት አባዬ በዚህ ፍጥነት ሀሳቡን መቀየር ቻለ ብዬ በጣም ፈርቻለሁ። አትፍሪ አደይ፣ ፈጣሪ መንገዶችን ሁሉ ከፋፍቶልናል። አሁን የኔና አንቺ ውሳኔና አንድ እርምጃ ብቻ ነው የሚቀር። ዴቭ በጣም ይቅርታ፣ ግን ትንሽ ጊዜ ፈለግኩ። የምን ጊዜ? ራሴን ትንሽ መስማት እፈልጋለሁ። አደይ ምን ያስፈልጋታል፣ ምን ያስደስታታል የሚለውን፣ አሁን ላይ ማግባቷ ትክክል ነው ወይ፣ የትኛው መንገድ ይሻላል የሚለውን ከራሴ ጋር መማከር እፈልጋለሁ። ይሄ ምን ማለት ነው አደይ? አንቺ ወስነሽ ጨርሰሽ መስሎኝ አይደለ ገጠር ሄድኩትና ቤተሰቦቼ እንዲሰማ ያደረኩት። እሱማ ገብቶኛል ዴቭ፣ ግን አንዳንዴ ከራስ ጋር መማከር ጥሩ ነው። ቆም ብዬ ራሴን ማየት እፈልጋለሁ። አደይ አታደርግ። ምኑ እንዴ? ቆይ ራሴን መጠየቅና ባንተ እርግጠኛ መሆን መፈለጊ ምኑ ነው የሚያናድድ? ቆይ አውቀሽ ነው አደይ? እንዴት ነው በልቤ እየተጫወትሻለሽ? እንደማፈቅርሽ ስለምታውቂ ነው አይደል? እኔም ማፍቀርህን እኮ አከብርልሃለሁ፣ ግን ሰሞኑን ትንሽ ተዋክቤያለሁ። ስለዚህ ቆም ብዬ ራሴን ማየት እፈልጋለሁ። ለዚህ ደግሞ ያንተ እገዛ ያስፈልገኛል። አደይ ምን እንደምልሽ አላውቅም። አሁን ላይ ከኔ ጎን ሆነሽ እንድታግዥኝ እንጂ ከኔ ተቃራኒ እንድትሆኝ አልፈልግም። የምትችይ ከሆነ አግዥኝ። አልተረዳኝም ማለት ነው ዴቭ። ምን አደይ? ምን ልረዳሽ? ቆይ ምንድነው የምትይኝ? ፍቅሬን ተቀብለሻል ብዬ ከዛሬ ነገር ሽማግሌን ለመራቅ ደፋ ቀና አላለሁ። አንቺ ገና ላስብበት ምናምን ትይኛለሽ። የሕፃን ልጅ ጨዋታ ነው እንደያዝነው። እየጮህክብኝ እኮ ነው። እንዴት ነው ማልጮህ? ንገሪኝ እስኪ። እንዴት ነው ማልጮህ? የምትዩ ነገር አልታወቀሽም ወይስ ምንድነው? በዚህ ልክ እንድትናደድ አልፈልግም። ሲጀመር እኮ ለአንተ ሁሉንም ነገር ሳልናገር ማድረግ እችል ነበር። ቆይ ከራሴ ጋር ተማክሬ ድጋሚ አንተን ልመን ማለት ምንድነው የሚያስከፋ? አላውቅም ማለት ልቤ በጣም እየፈራ ነው። አደይ እባክሽ ልቤን ጠብቂ። ወዲያ ወዲህ እያልሽ ልቤን አትስበሪ። እሺ ዴቭ በቃ አታስብ። ሁሉም አንተ እንደምትፈልገው ይሆናል። ለምን እኔ ብቻ አይደል? አንቺም እኮ መፈለግ አለብሽ። እሺ በቃ ዴቭ እሺ። እየተቆጣሽ ነው? ታዲያ ምን ላድርግ? አንተ እኮ ልትሰማኝ ፈቃደኛ አይደለም። አዎ አልረዳሽም አደይ። አንቺ የኔ ሚስት ነሽ አደይ። እኔ ደግሞ አገባሻለሁ። የተነጋገርነው እንደዛ እንጂ ደባል ማንነቶችሽን ልረዳ አልችልም። እሺ አንቺ ሚስቴ ነሽ በቃ።
ማዘራዬ ወይጭ ወንድምሽና ኪንጎ በምን ተገጭተው ነው? ደግሞ ማን ነው እንደሱ ያለሽ? ባርች ነው? እሱን ተይውና ምን ተፈጥሮ ነው? አረ ምንም አልተፈጠረም ማዘሯ። ባርች ራሱ ነው ዝም ብሎ ኪንጎ ላይ ጓገጭ የሚለው። እርግጠኛ ነሽ ቅምጥሌ? አዎ የምር እርግጠኛ ነኝ። ኪንጎን ታውቂው የለ እንዴ? ሰው ላይ ደርስ። እሱማ ልክ ነሽ ቅምጥሌ። ልጁ ካልች ተቃራኒ ነው። እኔ አስቸግራለሁ እንዴ? ማስቸገር አንድና ሁለት አለው። ያንቺ እኮ ይለያል። አታውቂም እንዴ? ይሄን ያህል አውቄሽ ነው የኔ ልጅ። አንቺማ እኮ ወርቅ ነሽ የኔ ፀሐይ። አሁን አደግሽና እኔ ስር መወሸቅ ተውሽ እንጂ አባትሽ ሲጣላሽ እኔ ስር ነበር ተንደድረሽ ሮጠሽ መጣሽ ቀሚሴ ስር የምትደበቂው። የምርሽ ነው ማዘር? አሁን አደግሽና ሁሉን ነገር ረሳሽው አይደል? ደግሞ ካሁን በኋላ ከወንድምሽ ጋር መጣላት የለብሽም። እሱ እኮ ክፉ ሆኖ አይደለም ላንቺ አስቦልሽ ነው እንጂ። እስኪ ማዘሯ እኔንም እንደዚህ እንደምትይ ለባርችም ነገር ምን ልበለው ከምትልኝ እህትን ተንከባከባት፣ አታናዳት፣ አታበሳጫት ምናምን በይው። እሺ ልልሻለሁ። አይመጣም እንዴ? እንዴት ነህ? ሰላም ነው ዶክተር? አለሁልሽ ቤዛ። ምን ነው አልቻለሽም እንዴ? አዎ ትንሽ ግራግሪም እየመንዘዘኝ ነው። እያራመደኝ አይደለም። ረጅም ሰዓት ትቀመጫለሽ እንዴ? ኧረ አይደለም ዶክተር፣ እንደውም ስንከራተት ነው ሙሉ። ኦኬ። ስራሽ የእግር መንገድ አለው? የምን ስራ? ኧረ እኔ ስራ የለኝም። ያው ስራ ፍለጋ እየተንከራተትኩ። ተምረሻል? አዎ ፋርማሲ ተምሬያለሁ። የምርሽን ነው? አዎ ዶክተር፣ እንደውም የምችል ከሆነ የምታውቃቸው ሰዎች ካሉ አፈላልግልኝ፣ ስራ ልስራው። የትምህርት ማስረጃሽ ማየት ይችላሉ? እሺ ዶክተር ይቻላል። በጣም ጥሩ ነው። ሌላ ስራ የተሻለ እስከምታገኝ ድረስ እኔ ጋር መግባት ትችላለሽ። የምር ነው ዶክተር? አዎ ቤዛ፣ ካሁን በኋላ ሰራተኛ ሆነሽ ተቀጥረሻል። በጣም አመሰግናለሁ ዶክተር። እኔ ምን እንደሚል አላውቅም። ትልቅ ጭንቀቴን ያቀለልክልኝ። ምንም አይደለም ቤዛ። ቤት ሂጂና ተዘጋጅተሽ መምጣት ትችላለሽ። እሺ አመሰግናለሁ። ቤዛ ወይ ዶክተር፣ እግርሽን ካመመሽ ብትታይ መልካም ይመስለኛል። እሺ እመጣለሁ። ዳኒ ምን እያደረክ ነው? ልቀቀኝ በቃ። አትጩይ፣ ዝም ብለሽ ነይ። ቆይ ምንድነው ፍላጎትህ? ቆይ ለምንድን ነው የምትኮሪው? ፍቅሬን ስለገለጽኩልሽ ስለምወድሽ ነው። ስለፈጠረ ዳኒ ልቀቀኝ፣ አትጃጃል። ፍቅሬን መጃጃል አልሽው? ታዲያ ምን ልበለው? ቆይ ምን ለማድረግ እየሞከርክ ነው? ዳኒ ልቀቀኝ። ምንም ለማታመጪው አትጩይ። አንቺ አመንሽም አላመንሽም አንቺ ሚስቴ ነሽ። አልገባኝም። ደግሞ ይሄ ምን ማለት ነው? አገባሻለሁ። እሱ የቁም ቅዠት ነው። እሺ እስቲ ራስክን ተመልከት። እኔ የምፈልግ ይመስላል? መጀመሪያ ፊት ላይ ያለውን ቡን ቡን የሚል አመድክን አጥፋው። እሺ አንቺ ቆሻሻ፣ እኔ ንቀሽ ነው? ዳኒ እኔም በጥፊ መታኝ። ገና ምን አይተሽ? አፍሽን ማዘጊ ከሆነ እደግምሻለሁ። እጮሃለሁ። ዳኒ ጩይ፣ የሚሰማሽ ካገኘሽ። ቆየት ነው ይተኸኝ የመጣኸው? ልቀቀኝ። ፍቅር እነ ፍቅር አልተመለሱም እንዴ? አይ አልተመለሱም እንዴ? ወዴት ቀሩ እነዚህ ልጆች? ካልሆነ እኔ ልሂድ እንጂ አንድ ነገር አድርገዋቸው እንዳይሆን። አሹ አቤት። ምን ነው ቆያችሁ? ልጄስ? እንጃ እትዬ። እንጃ ማለት አላገኛትም እንዴ? አይ ማግኘቱንስ አግኝቻታለሁ እትዬ። ታዲያ የት አለች? ወዴት ሄደች? አሹ አላውቅም እትዬ። የሆነ ቦታ ሊሄድ ነው ብላ ሄደች። እናት ተዋት መጣ? ወደ ቤት ተመለስ ስትለኝ ጊዜ ምን ላድርግ መጣሁ። አሁን ወዴት ሄደች ይባላል? ክላስ ከጨረሰች ቀጥታ ወደ ቤቷ አትመጣም እንዴ? ስልኳም ደግሞ አይሰራም። ምን ሆነ አይሆን? እንጃ ቻርጅ ዘግቶባት ተሆነ ምናልባት። ምን አውቄ። ወይ ፍቅር፣ እኔ ስለሷ መጨነቄን አላቆምም። እሷ ደግሞ ሁልጊዜ እንደ ልጅ ነው የምታስበው። እሺ ምን ላድርጋት? ምን ይሻለኛል? አሹ ቆይ ፍቅር ከሌለች አንተን እስካሁን ምን አስቆየ? አረ ሮማኒ ፍቅርን አላገኘኋትም። ወዴት ሄዳ? እኔ እንጃ። እኔ ምን አውቄ። በል ዝም በል እትዬ ከሰሙ አሹ ያልቅልሃል። ቆይ እሷ ደግሞ የት ሄዳ ነው? ሌላ መዘዝ እንዳታመጣብን። አረ እኔ አላውቅላትም ሮማኒ። ወዴት አባቷ እንደሄደች እኔ ምን አውቄ ሮማኒ። ፍቅር ያለ ምክንያት ድምፁ አልጠፋም።
የሆነ ነገር አስባ ነው የሚሆነው። እስቲ ትምጣና የምትለውን እንሰማለን። ሲደውልላትም አታነሳም። ይኸውልሽ ትምጣና የምትለውን እንሰማለሁ። ደግሞ አትጨነቂ። እንደመጣሽ አርሀር አርፍኝ ነው ሚይዛት። እሺ ለማንኛውም ግን ጠንቀቅ በል። ፍቅር ምንሽ እንደሚገርመኝ ግን ታውቂያለሽ? ምንድነው? እንደዚህ የተኮሳተርሽ የተነጫነሽ የተሳደብሽ ራሱ ውብ ነሽ። እየቀለድክ ነው? የምሬ ነው። ምን አስቀልደኝ? እናቴ ምን ትለኛለች መሰለሽ? እየተናደደችም እየተበሳጨችም መልኳ ማይቀየር ውብ ሴት አግባት ላይ ነው። ስለ እናት መስማት አልፈልግም። ምን አልሽ አንቺ? መጃጃልክን ተውና ከዚህ ቦታ ወሰደኝ። ቦታው በጣም እያስፈራኝ ነው ዳኒ። መስሎሽ? ቦታው እኮ ምንም አያስፈራ። ለነገሩ አንተ ጤነኛ አይደለም። ይሄ ቦታ ሊያስፈራኝ ይችላል። እሱስ ልክ ነሽ ፍቅር። ጤነኛ ያልሆኑ ሰዎች ይሄ ሰፈር ያስፈራቸዋል። ምክንያቱም ይሄ ሰፈር የውስጥሽን ጩኸት የምታዳምጭበት ነው። ዳኒ አንተ ሲፈልግህ ተመሰጥ፣ እኔን ወደ ቤት ይመልሰኝ። ቆይ ራስሽን እንዴት እንደ ትንሽ ልጅ ታያለሽ? ትልቅ ሴት እኮ ነሽ። አይመለከትም። ለነገሩ ከእናትሽ ጋር ስለሆንሽ ግን አንድ ቀን እናትሽ ስትርቅሽ ሰዎች ምን አይነት እንደሆኑ ህይወት ምን እንደሆነች ይገባሻል። ምንድነው ብዘባረቀው? እናትሽ ነገሮችን እንዳታይ ከሌላሽ ነው የምታኖርሽ። እኔም እንዳንቺ ነበርኩ፣ እንደ ልጅ የማስብ ነገሮች ላይ ኃላፊነት የማልወስድ ነበርኩ። አልገባኝም። እናት እያለሽ መቼም አይገባሽም። ለምን እንደወደድኩሽ ታውቂያለሽ? ወይ ጉዴ! እኔን ስለምትመስይ ነው። በፊት የነበረው ዳኒ ልክ እንዳንቺ ነው። ቀልድ ነው። ልሳቅ? በምን ሂሳብ ነው አንተ እኔን የምትመስለው? እስቲ ራስህን ተመልከት። ለአንቺ አልታየሽም ይሆናል እንጂ አንቺን ቁጭ ነበር መስለው። ድርቅ አትበል። እኔ ካንተ ጋር ምንም አይነት ግንኙነት አልፈልግም። በቃ ልቀቀኝ ዳኒ፣ ወደ ቤት ልሂድበት። አይ ዛሬ አትይኝ ፍቅር። የባለፈው ልታውን ምሽት በጣም ወድጄዋለሁ። አልገባኝም። ረሳሽው እንዴ? እኔ ማን ልሆን ምን ሆኖ አታውቂም ነበር። አንቺንም ከዛ በፊት ታይቼሽ አላውቅም ነበር። ብቻ የዛን ቀን ጥሩ ልቦች ነበር። እየቃዠ ነው ዳኒ። እኔ እኮ ፍቅር ነኝ። እንዴት ነው ካንተ ጋር መሆኑ? እሱ ምርጫሽ ነው፣ አከብርልሻለሁ። ግን የኔን ስሜትን ታከብሪልኛለሽ። ተስማማን? አልስማማም። መቼም ካንተ ጋር ልስማማ አልችልም። ከዚህ ቦታ ወሰደኝ። በጣም እያስፈራኝ ነው ዳኒ። እሺ። በማታውቂ መንገድ መሄድ ለአንቺ ብዙ መዘዝና ፈተና አለው። ዳኒ እባክህን ከዚህ ቦታ ወሰደኝ። በቃ ቦታው በጣም ነው የሚያስፈራኝ። ምን ያለበት ምን አይችልም ማለት ነው። እሺ ቆይ ለምለም ከኔ ምርመራ ካልወሰደችም ሲስተር ምንድን ነው ያደረግሽው? ሄሎ ለሊ፣ እንዴት ነሽ? ሰላም ነው? ስደውል እኮ ስልክ አታነሺም። አዎ አልተቀየረም። ነገ ቀጠሮ አለን። ግን ለነገ ቀጠሮአችን እንዲያግዘን ዛሬ ማድረግ የነበረብሽ አንድ ምርመራ ነበረ። ከቻልሽ አሁን ትመጫለሽ? አጠገብሽ አደይ አለች? በቃ እሺ፣ አንድ አፍታ ነውና አንድ የምርመራውን አድርገሽ ትመለሻለሽ። ሄሎ ሄሎ፣ ምን ሆና ነው? ምን ስደውልልኝ ተደብቄ ስልክ ማውራት ጀመርሽ? አይ ቤኪ እንደዛ አይደለም። እና ታዲያ እንዴት ነው? ከማን ጋር ነበር ስልክ ስቶሪ ነበሩ? የበፊት ጓደኛዬ ናት። አሁን እኮ ደውላለኝ አሁን ላገኝሽ ስላለችኝ ነው። በቃ ተዘጋጅቼ ልውጣ። የበፊት ጓደኛ ማለት አሁን ጌ መጣች? አንተ አታውቃትም። እዚህ አይደለም ያለችው፣ በጣም ሩቅ ናት። ኧረ አዎ ቤኪ። ሩቅ ከሆነማ ብቻሽን አትሄጂም፣ እኔም አብሬሽ እሄዳለሁ። አይ ቤኪ ችግር የለውም፣ አደይም ስላለች አብረን እንሄዳለን። እንደዛ ይሻላል አይደል? አዎ ቤኪ እንደዛ ይሻላል። በቃ እኔ ልሂድ። ይሻላል? አዎ አታስብ። አንተም እንዳይደብር ማዘሯ ጋር ሂድ። ብቻህን ከምትሆን ይሻላል። አይ ወደዛ አልሄድም። ካዘንሽልኝ አንቺ ይዘሽኝ ሂጂ። አይ ቤኪ እንደዛማ አይሆንም። ኧረ ሌላ ቦታ ነው የምትሄጂው ማለት ነው? ሌላ ቦታ ማለት እንዴ? ቆይ ልሄድ እችላለሁ። ምን እያልከኝ ነው ቤኪ? እሱን አንቺ ታውቂያለሽ። እና ታዲያ ለምንድን ነው እኔን ይዘሽ መሄድ ያልፈለግሽው? ለምንም ቤኪ። ቆይ ምን ነው ያጠፋሁት ነገር አለ እንዴ? አላጠፋሽም። ልክ ነሽ።
መስፍንዋ አው ምን ላድርግ ብለህ ነው? ለአንተም ለብርሃንም ጦስ ከመሆንባችሁ ብዬ ወጣሁ እኮ። ከዚህ በላይ ምን ታደርጉልኝ መስፍኑ? አው በላሁ እኮ ብርሃኔንም አንተንም ዛሬ ይስጣችሁ። አውም እንደው ትንሽ ነዶኝ እኮ ትንሽ ቀማምሼ እኮ ነው። ጨጓራውማ ሊገለኝ ነበር። ያው ደረሳችሁልኝ። ግድ የለም እጠነቀቃለሁ መስፍኔ አለው። ሸሸግ ብዬ ነው። ግድ የለም የሚያረጉትን አያለው። ግድ የለህም። አዎ መስፍኔ ብርሃኔንም አንተንም አመሰግናችኋለሁ። እዝጌር ይስጥልኝ። ሰላም ነኝ። እደውልልሃለሁ። እሺ መስፍኔ። አይ መስፍኔ እናንተ ባትኖሩማ ረሃብ ደፍቶኝ ነበር። አይ ጓዴ፣ አይ ጫኔ ተው እያልኩት እየነገርኩት ነው። እንግዲህ ምን ላድርገው? ምን ቁጭ ብድግ ትላለህ? የት አለ? ማን ነው እሱ? ወንድሜ ምን ብሎ ነበር? ጋሼ ምን ብሎኝ ነበር? አለልኝን ጠፍንገ ይዘሆነ ብሎ አልነበረም? እሱማ ግን አሻፈረኛል። ምንድን ነው እሱ? እሱ ሺህ እስኪል ነው መጠበቅ ነበረብህ። ለነገሩ ወንድሜ ጥፋተኛ፣ አንተን ሰው ነው ብሎ ማዘዙ። ኧረ እኔ መቼ እሳቸውን ቃል መላቅ ይሆንና ይዞ ልመጣ ስሄድ ብሎ አስቸገረ። እዚህ ሰዓት ደነገጥኩ። ከዛ አመለጠኝ፣ ሮጦ አመለጠኝ እንጂ እኔ እሳቸውን ቃል እኮ መናቂ አልነበረም። ደግሞ ምን ልሁን ብሎ ነው የሚጮህ? በልሂድ ጫኔ ጠፍንገ ይዘው ነው። በወንድሜማ ቀልድ የለም። ቅር ካላለ በቃ እኔ ልመለስ። አትመለሽ አይደል? ቅር ይለኛል። ለምን ደሞ አንሄድም? ወዴት ነው የምንሄደው? እታለም ጋር ነው። እንደውም እናመስግናት። እሷ እኮ ባታወራ ኖሮ እንረዳዳም ነበር። ልክ ነህ። እሺ በቃ እንሂድ። ለታለም እየተናገርኩ ካልሆነ አንቺን አልችልሽ። አሬ ልብሽ እየሸፈተብኝ። ኧረ ዴብ ለትዬማ እንደዚህ አታጋፍጠኝ። ደግሞ ታውቃለህ አይደል እትዬ እኔ በጣም ነው የምፈራቸው። እሳቸው ፊት ስቀመጥ እኮ ሁሉንም እሺ ነው እንጂ እንደዚህ ነው እንደዛ ነው ብዬ መከራከር አልችልም። እታለም እኮ ልክ እንዳንቺ ነው። ለአንቺ የተለየ ፍቅር አለ። እሱንማ እኮ አውቃለሁ። እና ደግሞ የኔ ቆንጆ ወስነሽ እንድትነግሪኝ እፈልጋለሁ። እሺ ምኑን? መቼ ሽማግሌ ልላክ? ዴብ ምን ነው አሁን እንድትረዳኝ እያወራን አለም? አዎ አይደል? ግን በአንቺ ሀሳብ አልተስማማም። አልገባኝም ዴብ። ለምንድን ነው ቆይ ስሜቴን የማትረዳልኝ? ይኸውልሽ የኔ ቆንጆ በሁለታችን መሀል ምንም አይነት ክፍተት እንዲፈጠር አልፈልግም። እና ደግሞ አንቺ ብቻሽ የምትወስኚው ነገር የለም። እሺ ሄሎ ወይ ለሊ፣ ምን ነው ችግር አለ እንዴ? እሺ በቃ ለሊ ይሄው እየመጣሁ ነው። ወጥሽ ጠብቂ፣ መንገድ ላይ እንገናኝ። ምን ነው ችግር አለ? ለሊ ናት ዶክተሩ ጠርቷት እኮ ሆስፒታል አብረን እንድንሄድ እየጠበቀችኝ ነው። ግን እኮ አብረን እንደምንቆይ ተነጋግረናል። ወደ ቤት እንሄዳለን አልተባባል? ቢሆንም ዴብ ከሁሉም ነገር የጤና ጉዳይ ይበልጣል። ስለዚህ እትዬ ጋር ሌላ ጊዜ እመጣለሁ። ቆይ ለምንድን ነው ግዴታ አንቺ አብረሻት መሄድ ያለብሽ? አዎ ዴብ ለሊን ብቻ መቶ አልፈልግም። ቆይ በዚህ ጊዜ አብሬያት ካልሆንኩኝ መቼ ልሆን ነው? አልገባኝም። ቆይ ባቡር የት ሄዶ ነው እሷ ብቻዋን የምትሆን? አለ እሱማ የትም አልሄደም። ግን ደግሞ እሷ የፈለገችው ነው። ይቅርታ ዴብ አሁን መሄድ አለብኝ። ለሊ ቆይ ለእኔ መቼ ነው ጊዜ የሚሰጡ? ከኔ ምንድን ነው ችግር? ይህ ነገርማ በጣም ይህ ቆረቆ እንዳራ ሲሆነ የት አባቱ ጠፍቶ ነው? ቆይ ዛሬ ቀኑ ሙሉ እኮ አላየሁት እንዴ። ዳይመንድ የወንድምነት ጥግ የጓደኝነት መለኪያ ይላል። ቆይ የት አባ ጠፍተህ ነው? ምን እሺ ነው በዛሬ ቀን መኮሳተር? መቼስ ያቺ ሩጣ ቀኑን ሙሉ ቪዲዮ ስቀርጸኝ ዋልም ባለችኝ አትለኝማ። አሬ ምን ቪዲዮ የምን ቀረጻ ነው ብራዘ? እንዴት ማለት ነው? ቆይ ከሩታ ጋር ይኩት ምን ብዬ ነበር? ወይ በእናትህ ይኸውልህ ዙፒ ጂኒ ጃንካ ቁልቋል ምናምን እያልክ አታስገኝ። ካሹ ጋር ምናምን አንድ ሄድከው? እባክህ በተማርኩበት ትልቅ ድርጅት ተቀጠርኩ። እንዴ አንተ ኪንጉይ ነገር የምርህን ነው እንዴ? የምሬን ነው። ሰውዬው ተማምኖ ቀጥሮኛል። ነገ ጧት እጀምራለሁ። ግባለት ይላል። ይችላል። የኔ አባት ጌታዬ። ወይኔ እኔ መጀመሪያውን እኮ በአንተ እንደሚያልፍልኝ እኮ ገብቶኛል እኮ ኪንጎ አባቴ። አረ ይደክማል። ነገ እኮ ሰራተኛ ነው ወንድሜ። ምን ሌላ አስቀምጥ። ወይኔ ኪንጎ ግን ይችላል።
ኪንጎ ይችላል በለው ይችላል ኪንጎ ይችላል ይችላል ኪንጎ ይችላል በለው ይችላል ኪንጎ ይችላል ዳይመንድ ጀለስ መጣል ደግሞ ምን ሊለ ነው? ዳይመንድ ሰላም እንዴት ነው? ሰላም ነው? እንዴት ነው ዛሬ ዳይመንድ ደስተኛ ትመስላለህ? ጓደኛዬ እኮ ስራ አግኝቶ ነው። እንኳን ደስ አላችሁ። ልጆች ደህና ናቸው ዳይመንድ? ውይ ልጆቼ እኮ አደጉ ሊጦሩኝ እኮ ነው። ለማንኛውም ዳይመንድ ጊዜ ሲኖር ቢሮና እናነጋግራለን። በዛው እንደ ነገሮች እንረዳዳለን። እኔ የምልህ ቆይ ምን ልጅ ነው የሚለው? ባኬቱ ሲያሽቋልጥ አንዴ ስልኩን አግኝቼ የመለስኩለት ይኸው ባገኘኝ ቁጥር መከሬን ያበላኝ እና ክስ አልመሰረተብህም? ኧረ ምን አባቱ መገጣጠሜን ጣፌን ኩላሊቴን ሾፎ እኮ ነው እንደዚህ የሚያንጃብብ። የአንተ መገጣጠሚያ ደግሞ የሚሰራልህ አታውቅም እንደ የሚደረገው እንዴ? ዶክተር እኮ ነው አዳሜ። በማን መገጣጠሚያ ይመስላል ኦፕራሲዮን የሚሰራው እንዴ? ዶክተር አምኜ ደግሞ ቢሮ ሊድ እንዴ? ሆሆ ብለህ ከዶክተር ተነካካ። አይ ዳይመንድ ባል በቃ ከዚህ አካባቢ እንሂድ። ወይዘሮ ቅምጥል ሰምተዋል? ኧረ አልሰማችም። ገና እንደወጣሁ ወደ አንተ ነው የመጣሁት። እና ታዲያ ማን ጋር ልትሄድ ፈልገህ ነበር? ዳይመንድ ወንድሜ ምን? እሺ ስለሆነ ነገር በጣም ነው የማመሰግነው ዳይመንድ። ትምህርት ተመርቄ ስራ አጥቼ ስንከራተት ሁላ አንተ ከኔ ጋር ነበር። አንተ ባትኖር ኖሮ የሁሉ ጊዜ እንዴት አልፎ ነበር። በጣም ነው የማመሰግነው። ባል ወንድሜ እንዴ ልታለቅስብኝ ነው እንዴ? እኔ ይኸውልህ እምባዬን ጨርሻለሁ። የተረፈችን ጭላጭም ባለች እሷም ለክፉ ቀን ትቀመጥ። እሺ ወዴት ነው? አሁን ነው እሺ የምትይ? ቅድም ስትይ ነበር። እኔ ደግሞ ምን አደረኩ? ቅድም እዛ ከኪንጎ ጋርና ከዳይመንድ ጋር ስትቆሚ ራስን ታውቂ ነበር? እንዴት ሲያደርግሽ ነበር? ምን የተለየ ነገር አደረኳሹ? ደግሞ ራስ እኮ ነው የተመለስከው ወደ ቤት አይደል እንዴ? ታዲያ አጥሬን በሬን ስራዬን ትቼ ከእናንተ ጋር እየተንቋለልኩ ለዋል። የኔ እናት እኔ አላማ ያለኝ ሰው። አሹ ደግሞ መቼስ ደብሮ አይደለማ። እስኪ ተይ፣ እኔ ቆይ በስንቱ ተበድዬ እችላለሁ። ሩታይ እስኪ ቆይ እኔ ወዲህማ እኔ ወዲህ ምንድን ነው እሱ? ለሮማኔ ቆይ ምንድን ነው የነገርሻት ሩታይ? እንዴ አረ ምንም። ምን ነገርኳት? አላቅልሽም። ይኸውልሽ እሱን ተናገሪ። ታንቺ ውጪ ስለኔና ስለሷ ማን ያውቃል? አሹ እኔ ምንም አላልኳትም። ምን ብላ ነው? አይ የሆነማ ያወቀችው ነገር አለ። አውሩታይ የነገርሻት ነገር አለ እንጂ ማህመሬት ተነስታ እኔ ሁሉንም ነገር አውቃለሁ ማየትና መስማት የምፈልገውን ነገር ስለምሰማ ብቻ ነው አትልም። አይ ሮማን ምን ያስገለፍጣል? ያለችው ነገር ነው። አስጨንቃት እኮ ነው ይሄን እንደዚህ ያለችው። አይ የሆነ ቅኔም አለ ያማል ቅኔ ብላለች ዘፋኟ። የኔና አሁን ተገኝ የፈለገችው ነገር አለ። አሹ ፍቅር እስካሁን አልተመለሰችም? ኧረ የለም አልመጣችም። ወዴት ሄዳ ነው እሷ ደግሞ? እኔ ምን አውቄ። ግን እንደዚህ የቆየችው በጤናው አይሆን? አትጨነቂሽ ማሚ፣ ይሄኔ እሷ እየተዝናናች ነው የሚሆነው። ከማን ጋር ነው የምትዝናናው? ቆይ ደውዬ እንኳን የማናግረው አንድ ጓደኛ የላትም። አሁን የት ገባች ይባላል? ከማን ጋር ሄደች ይባላል? እኔ እንጃ፣ እኔ አላውቅም ማሚ። ይሄኔ እኮ ከዛ ልጅ ጋር ሆና ነው የሚሆነው። ያ ልጅ ማለት ማን ነው እሱ? እንዴ ማሚ፣ ያ ነው ባለፈው መኝታ ቤት ያስገባችሁ። አልገባኝም ሩታ። ማን ነው መኝታ ቤት ድረስ የገባው? ይኸውልሽ ማሚ፣ አንቺ እኮ ስነግርሽ አላምን ስላልሽኝ ነው እንጂ የዛን ቀን አስገብተው አልጋዋ ላይ ቁጭ ብሎ ነበር። አሹ አቤት። ማን ነው እሱ? የቤዛ ወንድም። ምን? እሱ እቤት ገብቶ መኝታ ቤት እስከሚገባ ድረስ አንተ የት ነበርክ? ኧረ ትዬ ሲገባ አላየሁትም። እኔ አልነበርኩም በፍጡም። እንዴት አታይም? ወደዚህ ቤት የሚገባውና የሚወጣውን እኮ መቆጣጠር ያለብህ አንተ ነህ። እሱማ አዎ፣ ሲገባ ስላልነበርኩኝ እራሷ ፍቅር ነች ጎትታ ያስገባችሁ። እኔ መቻዩኝ። እዚህ ቤት ውስጥ እያንዳንዱን ነገር የሚፈጠረውን ያላውቅም እንጂ ጉድ ነው አይደለ? እናንተ ፍቅር እንደዚህ ጋጦጥ አይነት ስራ ስትሰራ ዝም የምትሉት ስለ ፍቅር አይመለከተንም ነው ወይስ እህታችን አይደለችን ብላችሁ ነው? ኧረ እንደዛ አይደለም። ሲወጣ እንጂ እኔ ሲገባ አላየሁም። በቃ እሺ፣ አጥፍታችኋል። ፍቅር እንደዚህ አይነት ጋጦጥ ነገር ስትሰራ ዝም ማለታችሁ ለእኔም ሆነ ለልጄ ክብር እንደሌላችሁ ያሳያችሁ። ኧረ ትዬ እንደዛ አስበን አይደለም፣ አጥፍተናል። እንደው ይቅርታ በጣም ደግሞ እኮ ማሚ፣ እኔ ነግሬሻለሁ፣ ያለመንሽኝ አንቺ ነሽ። በቃችሁ፣ ዝም በሉ፣ እፈሩ እንጂ። ይኸውላሽ ልጄ አንድ ነገር ትሁንና አለቅህም። እሺ ማሚ። አሹ ምን አደረገ? በቃሽ፣ አንቺ ምን አገባሽ? ቶሎ ግቢ። ወይ ታልሆነ ልውጣና ልፈልጋት እንዴ? አልፈልግም። እኔ ራሴ ልጄን በምን ማግኘት እንዳለብኝ በራስ
ሄሎ ቤዛ፣ የት ነሽ? አሁኑ እንድትመጪ እፈልጋለሁ። አይ እሱን ስትመጪ ነው የምንነጋገረው። አሹ ቤዛ ስትመጣ እንዳትከለክላት፣ ትግባሽ። ወይ አሁን እሺ፣ እኔ ቆይ ምኑ ላይ ነው ጥፋት? የቱ ጋር ነው ጥፋት? እንደው እናትነት ይዞት እንጂ እኔ ምን አስፍቼ የት ሀገር ልሂድ እናንተ? የት ሀገር ልሂድ? አደይ ወይ የሌሊዬ፣ ምን ነው? ምን ተፈጠረ? ዶክተሩ ደውሎልኝ ነበር። ቤኪ አብሮኝ ስለነበረ ውስጥ ገብቼ ነው ያወራሁት። የቀጠረው ቀን ዛሬ ነበር እንዴ? አይ የቀረ ምርመራ አለ፣ እሱን እንድናደርግ ነው ብሎኛል። ብቻ እስኪዛ ስንሄድ ሁሉንም ነገር እንሰማለን። አደይ አሁንስ ቤኪ በጣም እየተጠራጠረ ነው። ቆይ ለምን አንቺ ለቤኪ እውነቱን አትነግሪውም? አይ እንደዛ ማድረግ አልፈልግም አደይ። ቤኪ ለእኔ በጣም ያስብልኛል። እሱ እንዲጨነቅልኝና የእሱን ጊዜ መሻማት አልፈልግም። አንቺም ግድ ሆነሽብኝ ነው እንጂ ማንም ሰው በእኔ ምክንያት እንዲጨነቅ አልፈልግም። እሺ ግን ለልዬ አለመናገራችን ሌላ መዘዝ እንዳይመጣብን እየፈራው ነው። ማንም አያውቅም አደይ። እኔና አንቺ ደግሞ ለማንም አንናገር። ሰዎች እኮ ብዙ ህመም አለባቸው። ምናልባት የኔን ህመም ዶክተሩ መፍትሄ እየሰጠው ሊሆን ይችላል። ግን ደግሞ በየቤቱ መፍትሄ ያላገኙ ህመማቸውን ይዞ የሚኖሩ ብዙ ሰዎች አሉ። ግን እኮ ቤኪ ሁለት ጓደኞች ወደ እስቲ መጨረሻቸው አውቃለሁ አደይ። ቤኪ ለእኔ በጣም ያስብልኛል፣ ይጨነቅልኛል። ግን ደግሞ እናትና እህት አሉት። ለእነሱ ማሰብና መኖር ሲገባው በእኔ ምክንያት እንዲጨነቅና ሸክም እንደሆነበት አልፈልግም። ለአንቺም ሸክም እንደሆንኩብሽ አውቃለሁ አደይ። እንዴ ለልዬ፣ እንደዚህ አይነት ሀሳብማ እንዳታስቢ። አንቺ መቼም እኔ ላይ ሸክም አትሆኝም። ቆይ አንቺ ኃላፊነት እንደምትወስጁ እኔም ያንቺን ኃላፊነት አልወስድም? እስከዛሬ የምናወራቸው ሁሉ እውነት አይደሉ ማለት ነው? እሱም አደይ ልክ ነሽ። አንቺ ማለት ለእኔ ከእህቴም በላይ ነሽ። ይሄንን ሀሳብ ሽንሽን አሁን እኔ ዶክተሩ ደግሞ ሀሳቡን ቀይሮ ሌላ ቀን እንዳይልሽ። እኔ የምልሽ ልጄ፣ ወንድምሽ አልቆየም? እስኪ ደውይለት ባክሽ። እሱን ተይው ማዘሯ። ለሊን ካገኘ እኮ ቼክ የማያደርገ ነው። ሰላምዬ ሌላ ሰው፣ እኔ እናንተ ደግሞ ሌላ ቦታ አለን መስሎሽ ነው ማዘሯ? ባርች ለሊን ካገኘ ማለት ነው ማንንም ሰው አስታውሰም። እኔ እሱን ባህሪ መች አጣሁት? ይሄን ያህል አማሮሻል? ታዲያ እሱ መቼ ይመጣል ማዘሯ? እንደውም እኮ አንቺ እዚህ ስትመጪ ነው የሚሻለው። ታውቂያለሽ፣ አንቺ አለመኖር ልቤ ላይ በጣም ትልቅ ክፍተት ፈጥሯል። አባባ አለመኖር ራሱ ውስጤ ላይ የሚሰማኝ ስሜት ምን ያህል እንደሆነ ልነግርሽ አልችልም። በቃ በጣም ያማል። እኔ ልጄ፣ እኔ እናትሽ ማዘሯዬ፣ አንቺ ስላለሽኝ በጣም እድለኛ ነኝ። ታውቂያለሽ፣ አንቺ ባሌለሽበት ሰዓት ነው እንጂ የብቸኝነት ስሜት የተሰማኝ። በቃ ደስተኛ ነበርኩኝ። አባባ በሞቱን እንዳምንና ድጋሚ እንድስቅ ያደረግሽኝ አንቺ ነሽ። አባትሽ እኮ አደራ የሰጠኝ አንቺ ለኔ ነው። እንኳን ኖርሽልኝ እናቴ። ታውቂያለሽ፣ አንቺ ባትኖሪ ኖሮ ውስጤ ላይ የሚሰማኝን ጩኸት መቋቋም አልችልም ነበር። በጣም አመሰግናለሁ። ማን ነው? ወይ ማለት ነው አሉ እንዴ? አለው ልጄ፣ ደህና ነህ? እንደምን ነህ? ሰላም አለ። ደግሞ ለምንድን ነው ልጄን ብቻዋን የተውካት? መቼ? አረ ማዘሯ፣ እኔ እኮ ስራ በዝቶብኝ ነው። የሄድክበት እንዴት ሆነልህ? እሱ ልነግርሽ እኮ ነው አመጣጤ። አልተሳካም እንዴ? ምን ይመስልሻል? እኔ እንጃ፣ ግን ደግሞ ባይሳካም ችግር የለውም፣ ሌላ ትሞክራለህ። የኔ ሀሳቢ ከነ ችግሮች መልስ የአንድ ቀን ስላላስከፋሽኝ በጣም አመሰግናለሁ። ወዴት ነው ነገሩ? ዛሬ በሰላም ነው ምስጋና? አዎ ከመጣል ስለ ሁሉም ነገር በጣም ነው የማመሰግነው። እንዴ ደግሞ ምን ተገኝቶ ነው ወደሰው? አንተ እንኳን ደስ አለሽ ከመጣ። ትልቅ ድርጅት ውስጥ ተቀጥሬያለሁ፣ ተሳክቷል። ያምርክ ነው? እኔ አላምንክ። እሰይ እንኳን ደስ አለ ልጄ። አመሰግናለሁ ማዘሯ። በጣም ደስ ብሎኛል። እሺ እንኳን ደስ አለክ። ስራ ማግኘት ደስ ይላል፣ ግን በዚህ ልክ ተስፋ አታድርግ። ተሳክቷል እኮ ማዘሯ። የፍቅር እናት የስራ ማስረጃ ያስገብታኛለች። አሁን በቃ ስራ መጀመር ብቻ ነው። ልጄ አንተ ቅን ልጅ ነህ። ፈጣሪ ከዚህ በላይ ያሰብከውን ያሳካል። እንኳን ደስ ያለ። በጣም አመሰግናለሁ።
አጀሪት እማዬ የት ናት? ኧረ እዚህ ጋር ቆሞ ቀይ ምንጣፍ አንጥፈው አበባ ይዘው እንዲጠብቁሽ ፈለግሽ? እቤታቸው ናቸው። ኦኬ ተነግሮሃል ማለት ነው። ምኑ? እኔን ከየት ወዴት ለምን ሳትል ማስገባት እንዳለብህ ካወቅ ይሄ መሰልጠን ነገር ተገመሽ መንቀራ ዘመንሽም ውስጥ መናቀል ይኖረች ያማረብሽ ምስሎሽ አሹ ወየሮማል እትዬ ለምንድን ነው እንደዚህ የተናደዱ ታወቁ እንዴ? ምን ያውቃሉ ታዲያ እሺ ቤዛን ስለምንድን ነው ያስገባት? ኧረ ተይ ሮማኔ ፍቅር ጠፋች ብሎ እኔንም ሩታይንም ሲቆጡ ነበር። ተናዷል እንዴ አንተን? እሺ ሩታ ላይ ለምንድን ነው የተናደዱት? እኔስ በሆን ምን አጠፋው ሮማኔ? እንዴ ምኑ ላይ ነው ጥፋት? አይ አሹ ያው አንተን ይዛት ናግሉ ስለነበር ነው። ቢሆንስ ሮማኔ ይዛት ማይ ብሉኝ ሳይኔ ምንድነው የቱ ጋር ነው ጥፋት? ሄጄ ደረስኳት ተዘዋሪ የለችም። ኋላ እንዳይጨነቁ ብዬ ሂጅ አጧትና መጣሁ ብላ ሄድሽ ብዬ ነገርኳቸው። አለቀ። አራሹ አትጩ፣ ተረጋጋ። አሁን ደግሞ ሰምቶ ሌላ ነገር እንዳይፈጠ ልጆች ሰንካለ ወዴ ታጣጣ ተሰራክለ ጠፍታ ይሁን በእናትህ ዛሬ እሱን ያረፈረ አይደል? አዎ ቅጣት መሆኑ ሊቀጣን አስብ ይሆን እንዴ ጠራ? እኔ እንጃ መሰለኝ። እንዴት ናችሁ? ዶክተር እንዴት ነህ? ይመስገን። እንኳን ስለመጣችሁ። ካረፈርኩ በጣም ይቅርታ። ኧረ ችግር የለውም። እንዴት ነው ዛሬ ነቃ ያልሽ ትመስያለሽ? ምን ታገኘ? ኧረ ምንም የተለየ ነገር የለም ዶክተር። ጥሩ። የሚሰማሽ ተደጋጋሚ ስሜት አለ? አዎ ዶክተር፣ ራሴን እያዞረኝ ነበር እና ደግሞ አንዳንድም ይነስረኛል። ምን የምርሽ ነው? ቆይ መች ነው እንደዚህ ሆነው? መች ነው የነሰረሽ? ነው ሳልሰማ ትንሽ ነው እኮ አደይ፣ አትደናገጭ። ቆይ መቼ? እኔ የት ሂጅ? ኧረ አደይ ዶክተር ፊት ቆይ ምን እያልሽ ነው? ያን ያልገባን ነገር አይደለም፣ አታካብጁ። ይቅርታ ዶክተር። ችግር የለውም አደይ፣ ነፃ ነሽ አውሪ። አይ ችግር የለውም፣ ቤት እናወራለን። ያንተን ሕክምና ጊዜ እንዳንሻማ። ለሊም በአግባቡ እየተንከባከብሻት አይደለም ማለት ነው? እሱማ የእሷን ህመም እንዴት እንደሷም ልረዳው እችላለሁ። ፊቷ ላይ የማየው ፈገግታ እኮ የውስጧን ጭንቀት ሊያሳየኝ አልቻለም። ሁሌም ደህና ነኝ ነው የምትለኝ፣ ግን እኔ እንደዛ እንዳልሆነ ነው የሚሰማኝ። ዶክተር እባክህ የተቻለውን ሁሉ አድርግላት። ለሌሊ እኮ ይሄ ህመም አይገባት። አደይ ተይ አደይ፣ እንደዚህ ነው እንደዛ ነው ልሽ አልችልም። ግን ደግሞ የአንቺና የጓደኛሽ ስራ ተጨምሮ ከፈጣሪ ጋር እንሞክራለን እና ደግሞ ለሊ ጓደኛሽ ካወቀች በኋላ ለመዳን ያለች ተስፋ በጣም ደስ ይላል። ማነው? ቤኪ